እኔ ግን ፍርሃት ብሎኛል። በጣም ጨንቆኛል። ለምን እንደምንቀጠቀጥ እንኳን አላውቅም። በርቺ፣ ያስፈራል፣ ይገባኛል። እሺ ቆይ ከዚህ ቢኖርስ? እንዳታስቢ፣ እሱ የሚወስደውን እርምጃ ነው የሚወስድበት። ደርሰናል፣ ይኸው ካረሳሽ። ምንድነው? አባዬ በሩ ጋር ደርሰናል የሚለኝ። ወይኔ ጉዴ! እውነትና ሀቅ ተሸፋፍኖም ተቀብሮም አይቀርም። እያደረም ቢሆን እንደ ወርቅ ይጠራል እንደሚባለው ናቲና አለም ረጅም ጊዜ ሳያውቁት ቆይቶ የነበረውን የሁለቱንም አለመሞት በህይወት መኖር አውቀውት ካረጋገጡ በኋላ ለመገናኘት ሞክረው ባይሳካላቸውም ነገር ግን አሁን ላይ ያ የሚሆንበት ጊዜ ላይ የደረሱ ይመስላል። አስቀድመውም የትሁትን ልጅ በእጃቸው እስኪያስገቡ ድረስ ናቲና አለም እንደማይገናኙ ትሁት ለሱ አሳምነው የነበረ ቢሆንም በአለም ተስፋ መቁረጥና ራሷን የማጥፋት ሀሳብም ተገደው አሁን ላይ እንዲገናኙ ተስማምተዋል። ነገር ግን አሁንም ቢሆን ለመገናኘት የወሰኑበት ቦታ አደገኛና በድጋሚ ራሳቸውን ችግር ውስጥ ሊከታቸው የሚችል ቦታ ላይ ነው። አለሜን ናቲን ሳያገኛት በፊት በእጁ አስገብቶ እስከ ወዳኛው ሊሸኛት አቅዶ እሷን ማፈላለግ ከጀመረ የሰነባበተው ገዛኸኝ ቤት ውስጥ ነው ለመገናኘት የተቀጣጠሩት። አሁን ላይ የሆኑ ያሉት ነገሮች ካልደፈረሰ አይጠራም እንደሚባለውም እየሆነ ያለ ይመስላል። ገዛኸኝ በበኩሉ የሚመጣበትን ችግሮች በሙሉ እጁን አስረዝሞ በገንዘብ ለመፍታት መሞከር ጀምሮ ብዙም ሳይለፋ ተሳክቶለታል። ናቲ የገዛኸኝን ቢሮ በርብሮ ያገኘውን አንድ ከባድ የሆነ ማስረጃ አምኖ የሰጠው መርማሪም በገንዘብ ተገዝቶ መረጃውንም አሳልፎ ሰጥቶበታል። እናንተ በናቲ ቦታ ላይ ብትሆኑ ምን ልታደርጉ የምትችሉት? መርማሪው ሲሆነስ ናቲን እየከዳ ያለ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። ገዛኸኝ ይህን ሁሉ ርቀት ሄዶ ፖሊሱንም በገንዘብ ለመግዛት የተገደደው የትሁትን ልጅ አግቶ አለም ያለችበትን አድራሻዋን አውቆ በተባለውን ቦታ ላይ ሄዶ ፈልጎ ካጣት በኋላ ነው። የገዛኸኝን መምጣት አስቀድሞ አውቆ የነበሩት አባዬና አለምም በራቸው እንደተቋቋም በፍጥነት አለምን ወደ አንድ ክፍል አስገብቶ ይደብቃታል። በሩንም እንደከፈተው ገዛኸኝ ማንንም ሳያስፈቅድ ወደ ውስጥ ገብቶ መፈተሽ ይጀምራል። አለምም ያንን ክፍተት ተጠቅማ በተከፈተው በር ወጥታ ታመልጣለች። ቤቱን በሙሉ በርብሮ ያላገኛት ገዛኸኝም በንዴት የት ነው ያደረካት? አለሜን አምጣት ሲለው አባዬም በንዴት ያማሃል ልበል? ቆይ ማናት አለሜ ብሎ ሲጠይቀው ገዛኸኝም ባለቤቴ ናት፣ ቶሎ እንድታመጣ ትፈልጋለሁ፣ ካልሆነ ግን የልጅ ልጅህ ላይ ፍረድ ብሎ ሊያስፈራራው ሲሞክር አባዬም ትሰማኛለህ፣ ታገኛት መፈለግ ትችላለህ፣ ያለበለዚያ ግን ማስፈራሪያን ቀቅለ ብለው፣ ትሁትን ነካለው ካልክ ግን ውርድ ከራሴ፣ አለሜን ካለችበት ቦታ አፈላልጌ ለፖሊስ ነው ሰጥል ብሎ ያስፈራራዋል። ገዛኸኝም በንዴት በጣም ጥሩ፣ እንደዛ ከሆነ የኔና ያንተ ጸብ አሁን ነው የጀመረው ብሎ ጥሎት ይወጣል። እሱ እንደወጣም አባዬ ለትሁት ስልክ ደውሎ አለምን ፈልጎ ስላላገኛት በጣም እንደተናደደናም ራሷን እንድትጠብቅ ያስጠነቅቃታል። ትሁትም ከመኝታ ቤቷ ትወጣና ቤቲ ወደ ተቀመጠችበት ሄዳ ልጇን መጥቶ እንዳይወስድባት እንድትረዳት ጠይቃታለች። ቤቲም በሩን ቆልፎ እንደሄደና ከመውጣት ውጪ ሌላ የተሻለ ሀሳብ እንድታስብ ትነግራታለች። ትሁትም ወደ መኝታ ቤታቸው ስትመለስ ቤቲም ስልኳን አውጥታ ወደ አንድ ቦታ ትደውላለች። ከትንሽ ቆይታ በኋላም ገዛኸኝ በንዴት ሳት ለብሶ ሰት ቆርሶ ይመጣና ከቤቲ ጋር ሰላምታ ከተለዋወጠ በኋላ ትሁትን መጣራት ይጀምራል። እንደመጣችም ይቀጥልና ቶሎ ወይ በፍጥነት ልጅቷን ይዘሻት ነይ ብሎ ሲያዛት ትሁትም አይ እባክህ ልጄን አትውሰድብኝ ብላ ስትለምነው ገዛኸኝ
ገዛኸኝም ግንባሯን እንዳልልልሽ ከፈለግሽ በሰላም አምጫት ብሎ እያላት ባለበት የትሁት ልጅ ከመኝታ ቤቷ ወጥታ እናቷ ጋር ትመጣለች። ትሁትም እሷን ስታይ በፍርሃት ከፈለክ እኔን ግደለኝ መጀመሪያ ከዛ መውሰድ ትችላለህ ብላ እያለችው ባለችበት የቤታቸው በር መንኳኳት ይጀምራል። ገዛኸኝም በንዴት ቆይ ግን ማን ነው የሚያንኳኳው? ይኸውልሽ ትሁት ብቻ ፖሊስ ጠርተሽ ከሆነ እኔ በማመልጥበት መንገድ ራሴ አመልጣለሁ፣ አንቺ ግን ዛሬ አታልፊያትም ብሏት በሩን ሄዶ ሲከፍት ናቲ ነበር። እሱም ወደ ውስጥ ይገባና ምን ሆናችሁ ነው በር ላይ ተሰባሰባችሁ? ደግሞ የማን ልጅ ናት? ትሁቴ ያንቺ ልጅ ናት ብሎ ሲጠይቃት ከጉድ ያወጣት ትሁትም አዎ የኔ ልጅ ናት ብላ ትመልስለታለች። ገዛኸኝም በንዴት ጥሏቸው ወደ መኝታ ቤቱ ሲገባ ቤቲም ተከትለው ወደ ውስጥ ትገባለች። ትሁትም ናቲን ጥምጥም ብላ አቅፋው ስቅስቅ ብላ ማልቀስ ሲጀምር እሱም እሷን ለማባበል መሞከር ይጀምራል። በዛን ሰዓት በገዛኸኝ መምጣት በድንጋጤ ቤቱን ለቃ በማታውቀው ሰፈር የጠፋቸው አለም አባዬ በዛ ጨለማ ወጥቶ እንደምንም አፈላልጎ አግኝቷት እያወሩ ነበር። አለምም ወደ ቤት አልገባም ልጄን ካላገኘው በቀር ብላ ስታስቸግረው አባዬም እንደምንም አረጋግቶ ወደ ቤት ይዟት ይገባል። በዛን ሰዓት ቤቲና ገዛኸኝ መኝታ ቤታቸው ውስጥ ሆነው ሲያወሩ ነበር። በነገሩ በጣም ጭንቀት ውስጥ የገባው ገዛኸኝም አሁን ላይ ከሱ ጋር ፊት ለፊት መጋፈጥ ሳይኖርብኝ አይቆርም፣ ቆይ እንዴት መጣ ትሁት ደውላላት ነው ብሎ ሲላ ቤቲም አልደወለችለትም ብላ ትመልስለታለች። እሱም ይቀጥልና ከእለት ወደ እለት ነገሮች ወደ እኔ እየቀረቡ ያሉ እየመሰለኝ ነው ያለው። እቺ ልጅ ከሷ ጋር በጭራሽ አብራ እንድትቆይ አላደርጋትም። አለሚ ውጪ በቆየች ቁጥር ጤንነቷ ሙሉ በሙሉ እየተመለሰ ነው የሚሄደው። ቆይ ግን ልጇን ብታገኘው የሚፈጠረውን አስበሽዋል? የምትናገረው አንቺ ያደረግሻትን በሙሉ ነው፣ ነፃ የምትወጪበት መንገድ የለም ብሎ አስፈራርቶ ከጎኑ እንድትቆም ሊያረጋት ሲሞክር ቤቲም በድንጋጤ ምን ግን ቆይ ገዜ ለምን በሰላማዊ መንገድ ለመፍታት አንሞክርም ስትለው ገዛኸኝም ምን ነው ፈራሽ እንዴ ብሎ ይጠይቃታል። ቤቲም አልፈራውም፣ ቆይ ምንስ ያስፈራኛል ትለዋለች። ገዛኸኝም ባገኘው አጋጣሚ ለመጠቀም በሚመስል መልኩ በጣም ጥሩ ካልፈራሽ አብረን በጋራ ሆነን እነሱንም እናሸንፋቸዋለን ይላታል። በነጋታውም ናቲና የትሁት ልጅ ሶፋ ላይ ተቀምጠው እየተጫወቱ ባሉበት ገዛኸኝ ወደ ቤት ይገባና አጠገባቸው ይቀመጣል። ምንድነው ስራ የለም ብሎ ሲጠይቀው ናቲም አንዳንዴ እረፍት ማድረግ ጥሩ አይመስልም ብሎ ይለዋል። ገዛኸኝም ቀጥልና አይመስለኝም ደግሞ ልጅ እንደምትወድ አላቅም ነበር ሲለው ናቲም እንዴት ልጅ የምጠላ መሰለህ? ቆይ አንተ ልጅ ስለማትወድ ነው? እኔ እንደውም ይቺ ልጅ በጣም ነው የወደድኳት፣ ምንለያይ ለራሱ አይመስለኝም፣ ዛሬ ከዚህ አልወጣም ከሷ ጋር ነኝ ብሎ ሲለው ገዛኸኝም በቃ ተጫወቱ፣ ትሁት ለልጇም ብስኩት ነገር ይዛላት ትምጣ ልጅቷም ደስ ይላታል ብሎ ትሁትን ጠርቶ ተያይዘው ወደ ውጭ ይወጣሉ። ገዛኸኝም ይቀጥልና ትሁት ሰሚኛለሽ ከነዘር ማንዘርሽ ነው ማጠፋሽ፣ ለልጄ እንኳን ቢሆን አራራለትም፣ ያንቺንም ልጅ ያለ ርህራሄ ነው ማጠፋት ሲላት ትሁትን በንዴት ስለ ልጅ አፍህን ሞልተህ እንደዚህ ደግመህ እንዳትል ሰማኛለህ አይደል ብላ ስታስፈራራው ገዛኸኝም አንቺ ነሽ ለኔ ይሄንን መልስ ምትመልሽልኝ? ይኸውልሽ ልጅሽ እንዳልነካት ከፈለግሽ አለሜን ስጪኝ ሲላት ትሁትም ያለችበትን ነገርኩ ሄደህ ካጣሃት አምልጣህ ነው አሁን ያለችበትን አላውቅም ስትለው ገዛኸኝም ያልኩሽን ሁሉ እንዳትረሺ ብሎ ዝቶባት ጥሏት ይሄዳል። ትሁትም ወደ ቤት ተመልሳ ከልጇ ጋር መጫወት ትጀምራለች። በዛን ሰዓት ናቲ ለብቻው ተቀምጦ ባለበት ቤቲ ትመጣና እንዴት ነው ምን ነው ፊትህ ጥሩ አይደለም፣ እኔ ደግሞ እኮ ታመሰግነኛለህ ብዬ እየጠበቅኩ ነበር ስትለው ናቲም ኧረ እባክሽ ላመስግንሽ፣ እናንተ እኮ እናትና ልጅን መነጣጠን እንደሆነ ለምዳችሁታል፣ ግን እመኚኝ ሁለታችሁም የእጃችሁን ታገኛላችሁ፣ ትሰሚኛለሽ? እናቴን ያስከፈላችኋትን ዋጋ በሙሉ ትከፍሉታላችሁ ብሎ ተነስቶ ጥሏት ይሄዳል። ናቲም በቀጥታ ከፖሊሱ ጋር ወደ ተከታተረበት ቦታ ነበር ሄደው። ፖሊሱም ብዙ ሳይቆይ ይመጣና ሰላምታ ተለዋውጠው ማውራት ይጀምራሉ። ናቲም ከኋላ ኪሶ ይዞት የመጣው ማስረጃ ይሰጠውና በቤት ውስጥ መረጃ አላገኘህም ብሎ ሲጠይቀው መርማሪውም የተወሰነ መረጃ አግኝቻለሁ፣ ይሄ አሁን የሰጠኝ ደግሞ የበለጠ ያግዘናል ሲለው ናቲም ቢሮ ሄዳችሁ እኮ ብትፈትሹ ብዙ መረጃዎች ታገኙ ነበር ብሎ ሲለው ፖሊሱም ሁሉንም ነገር እንዳስፈላጊነቱ እናደርጋለን፣ በእርግጥ ሰውየው ቀላል ወንጀለኛ አይደለም፣ እናንተ ማቅለላችሁ ባታዩት ጥሩ ነው፣ አንዳንድ ነገሮች ሲኖሩ ደውዬ አሳውቃለሁ ብሎት ይለያያሉ። ፖሊሱም በቀጥታ ወደ ገዛኸኝ ቢሮ ነበር የሄደው፣ ምክንያቱም ገዛኸኝ ቀጥሮት ስለነበር። ቀጥሎም ለምን ነበር አቻኩለክ የጠራኸኝ ብሎ ሲጠይቀው ገዛኸኝም አቶ ቢኒያም ግን ደህና ነው? እታች ያላችሁትን እኮ ብዙም ባላውቃችሁም እነሱን አውቃቸዋለሁ፣ ለማንኛውም አሁን ጉዳይ ምን መሰለህ የጀመርከውን እቃቃ ቁመው ብሎ ሲለው ፖሊሱም አሁን መሄድ አለብኝ ግን እቃቃ ለመሆኑን አሳያለሁ ብሎ ሊወጣ ሲል ገዛኸኝም 500,000 ብር ስጦታ ብሰጥስ ብሎ ይለዋል። መርማሪውም ቀጥሎ ከወንጀልህ አንጻር ብሎ ወሬውን ሲጀምር ገዛኸኝም አንድ አደርግልሃለሁ፣ እንደዚህ አይነት እድልን
አለመጠቀም ሞኝነት ነው። የበላይህን ጠርቼ ከምሰጥ ላንተው ልስጥ ብዬ ነው ሲለው ፖሊሱም ለማንኛውም ደህና ዋል ብሎ ጥሎ ሲወጣ ገዛኸኝም ሐሳብህን ስትቀይር ደውል ብሎ ይለዋል። በዛን ሰዓትም ናቲ ቤት ውስጥ ከትሁት ልጅ ጋር እየተጫወተ ባለበት አባዬ ይደውልለታል። ስልኩንም ሲያነሳው እናቱ ነበረች። እሷም ቀጥላ ልታገኘው እንደምትፈልግ እንደናፈቃትና ያንን የማያደርግ ከሆነ ግን ራሷን እንደምታጠፋ ትነግረዋለች። ናቲም በሰማው ነገር ተጨናንቆ እየተብሰለሰለ ባለበት ትሁትም ትመጣና ነገሩን ይነግራታል። ትሁትም እዚሁ መታ መገናኘት እንደሚችሉም ነግረው ለአባዬም ደውላ እንዲመጣ ታሳውቀዋለች። ገዛኸኝም ፖሊሱን በገንዘብ አታሎ መረጃውን ወስዷል። በቀጣይ ምን ይፈጠር ይሆን?